የለም። መዳናችን ውስጥ ሰው የለበትም። መዳናችን ውስጥ መላእክ የሉበትም። መዳናችን ውስጥ ምንም አይነት ፍጥረት የለበትም። ሰው የለበትም። ስለዚህ በመዳናችን ምክንያት ክብር ለእግዚአብሔር ብቻ። መዳናችን ውስጥ ክብር የሚወስደው እግዚአብሔር ብቻ። መዳናችን ውስጥ ይሄን ሐሳብ እንዳታበላሹብኝ። በመዳናችን ረገድ እንጂ ሰውን አታክብሩ ይያል አይደለም። ለሰው ክብር አትስጡ አይደለም። እንኳን አንተ እግዚአብሔር አክብረዋል። እንኳን እኔ እግዚአብሔር አክብረዋል አይደለም እንዴ? አያቅም ሰው ክብር ሆኖ ሳለ አለ። ሰው ክብር ሆኗል አላወቀም። ክብር መሆኑን አለማወቁ ነው የሚጠፋ እንስሳ ያስመሰለው። እንደሚጠፋ እንስሳ እየበላ እየጠጣ ብቻ መኖርን ያስበኘው ክብር ሆኖ ክብሩነቱን አለማወቁ ነው። ሰው ክብር ነው። የሰው ልጅ ክብር ነው። ከእግዚአብሔር የተካፈለው ሕይወት አለ። ስለዚህ ክብርነት አይደለም ይሄን ሰው ልጅ አታክብር አቃልል ይያል አይደለም። በመዳናችን መንገድ ውስጥ መዳናችን ወደኛ በመጣ ደህንነትን በተመለከተ ነው። ቃሉ የመጣው ከእግዚአብሔር ነው። ጸጋው የመጣው ከእግዚአብሔር ነው። ክርስቶስ የመጣው ከእግዚአብሔር ነው። እምነት የመጣልን ከእግዚአብሔር ነው። እነዚህ አራቱ ሶላዎች የተሰጡን ከማን ነው? ሰው የለበትም። መካከለኛ ሆኖ የመጣው ከእግዚአብሔር ጋር ኢየሱስ ክርስቶስ ብቻ ነው። ይሄ ሁሉ የመጣው ከማን ነው? ከእግዚአብሔር። ምን ከወደደን ከታላቅ ፍቅሩ የተነሳ በኃጢአታችን ሙታን ሳለን ከልጁ ጋር ሕይወትን ሊሰጠን የወደደ የራራ ቀኙ መድኃኒትን ያመጣለት ሁሉን ደህንነት በራሱ የፈጸመ የሚያድን ሳይኖር ያዳነን አድናቸው የሚለምንልን ሳይኖር መዳንን ከራሱ ያመጣ ክብር የሚገባው እግዚአብሔር ብቻ ነው። በደህንነታችን በዳንበት መዳን ጸጋው ወደኛ ቢመጣ እምነት ወደኛ ቢመጣ ቃሉ ወደኛ ቢመጣ ክርስቶስ ወደኛ ቢመጣ ምስጋናው የእግዚአብሔር ነው። ለሆነ ሁሉ ክብር ለእግዚአብሔር ብቻ። ለዚህ ነው እግዚአብሔር ቃል እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ አንደኛ ቆሮንቶስ 10 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ሁሉ ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ስትበላ ለእግዚአብሔር ክብር አድርጉ። በሱ ነው የበላኸው። ምግቡን እንኳን እኔኛ ሰራውት ከለቃቅም የበተል መብያውን የሰጠ እግዚአብሔር ነው። መቆርጠሚያውን የሰጠ ስንት ያማረ መብላት ያቃተው ስንት ያማረ መብላት ያቃተው አንተ ኮብልስቶን ወጣ አስነከተ መጉረስ የምችልበትን አፕታይት የሰጠ እግዚአብሔር ነው። እውነቴ ነው። ጠቅለል አርገ ስለምጎርሰው ክብር ለእግዚአብሔር ስጥ። እማይችላል ያንን ከእግዚአብሔር ነው። የምትበላ ብትሆን ሰጥቶ ነው። ኮርቻም አርጎ የሚሾልክበት አለ እኮ 6 4 በዚህ ወጥቶ የሚሾልክበት አለ። አሳዶ የሚቆረጥ ይያለች ድንዳ ስታልፍ የሚቆረጥማትና የሚበላል። ኮርሸም አርገ ያንን ቆሎ ዘገን አርገ ኮርሸም ስታረግ አመስግን። ክብር ለእግዚአብሔር። የምትበሉ የምትጠጡ ማናቸውን ነገር የምታደርጉ ቢሆን ለእግዚአብሔር ክብር ለእግዚአብሔር። በህይወታችሁ ለተሰጣችሁ ለተቀበላችሁት ማንኛውም ነገር ክብር የሚወስደው